ሰላም ጤና ይስጥልኝ። የኢትዮጵያ ወይም የአዲስ አበባ መኪና ገበያ ላይ ብትወጡ በአሁኑ ሰዓት ሙሉ በሙሉ በኤሌክትሪክ የሚሰሩና ሃይብሪድ ተሽከርካሪዎች ብቻ ስለሚገቡ ሃይብሪድ ተብሎ የሚሸጡ ተሽከርካሪዎች አንደኛው ከአንደኛው በምን ልዩነት አለው፣ ምንስ ያመሳሰላቸዋል የሚለውን የሃይብሪድ ሲስተሞችስ በስንት ይከፈላሉ፣ በካታጎሪ ደረጃ ስንት ካታጎሪ አላቸው፣ በድራይቭ ትሬናቸው ደግሞ ስንት ካታጎሪ አላቸው የሚለውንም አንድ በአንድ ለማየት እንሞክራለን። አሁን የአዲስ አበባ ገበያ ላይ ወጣችሁ ሃይብሪድ መኪና መግዛት ብትፈልጉ አንደኛው ከአንደኛው ምን አይነት ልዩነት አለው፣ እሱንስ እናንተ ታውቁታላችሁ የሚለውን ነገርም አብረን የምንከታተል ይሆናል ማለት ነው። እንግዲህ ሃይብሪድ የሚባለው ሲስተም በራሱ በድራይቭ ትሬናቸው በሶስት የሚከፈሉ ናቸው። ሲሪየስ፣ ፓራላል እና ሲሪየስ ፓራላል የሃይብሪድ ድራይቭ ትሬን ያላቸው ተሽከርካሪዎች አሉ። ሲሪየስ ሲሆኑ እንዴት ነው፣ ፓራላል ሲሆኑ እንዴት ነው፣ ፓራላል ሲሪየስ ሲሆኑ እንዴት ነው የሚለውንም አንድ በአንድ በዝርዝር የማስረዳቸው ይሆናል። ከዚህ ውጭ ግን የሃይብሪድ መኪናዎች ካታጎራይዝ የሚደረጉባቸው አራት ዋነኛ የሚባሉ ሃይብሪድ ካታጎሪዎች አሉ። እነዚህም ማይልድ ሃይብሪድ ኤሌክትሪክ ቬሂክል ተብሎ የሚጠሩ አሉ፣ ፉል ሃይብሪድ ኤሌክትሪክ ቬሂክል ተብሎ የሚጠሩ አሉ፣ ፕላጊን ሃይብሪድ ኤሌክትሪክ ቬሂክል ተብሎ የሚጠሩ አሉ። ከዚህ በተጨማሪ ደግሞ ሬንጅ ኤክስቴንድድ ኤሌክትሪክ ቬሂክል ተብሎ የሚጠሩ የሃይብሪድ ሲስተም ያላቸው እነዚህ አራት ካታጎሪ ውስጥ ሊካተቱ የሚችሉ ሃይብሪድ ሲስተም ያላቸው ተሽከርካሪዎች በማርኬታችን ላይ እናገኛለን ማለት ነው። ማይልድ ሃይብሪድ ከፉል ሃይብሪድ ምን አይነት ልዩነት አለው፣ ፉል ሃይብሪድ ከፕላጊን ሃይብሪድ ምን አይነት ልዩነት አለው፣ ፕላጊን ሃይብሪድ ደግሞ ከሬንጅ ኤክስቴንደሩ ምን አይነት ልዩነት አለው የሚለውን ሀገራችን ውስጥ ካሉት ተሽከርካሪዎች ስምና ዝርዝሮች ጋር አንድ በአንድ የምናያቸው ይሆናል ማለት ነው። እዚህ ውስጥ እንግዲህ የምትመለከቱኝ ተሽከርካሪን መግዛት የምታስቡ ለተሽከርካሪ ግዢ የምትወጡ ሰዎች አላችሁ። በዛው ልክ ደግሞ እውቀቱ ያላችሁ ልምዱ ያላችሁ ባለሙያዎችም ትኖራላችሁና እያንዳንዱ ነገር ዲቴል ገብተን ለማየት እንሞክራለን። ለሁላችሁም ቀላል ነው ብዬ በማስበው መንገድ ወይም ደግሞ ቀላል ነው ብዬ በማስበው መልኩ ነው ላስረዳችሁ ሞክረው። ተከታተሉኝ፣ አብራችሁን ሁኑ። በመጀመሪያ ደረጃ ኢትዮጵያ ውስጥ የምናገኛቸው የሃይብሪድ ተሽከርካሪዎች እንግዲህ በአራቱ አይነት ውስጥ የሚካተቱ አሁን ከውጭ ተሽከርካሪዎችን ማስገባት ብትፈልጉ ማይልድ ሃይብሪድ፣ ፉል ሃይብሪድ፣ ፕላጊን ሃይብሪድ እና ሬንጅ ኤክስቴንደር የሆኑትን ምንም ክልከላ ስለሌለባቸው ልክ እንደ ኤሌክትሪክ ተሽከርካሪ ተቆጥረው ወደ ሀገር ውስጥ እንዲገቡ ተፈቅዶላቸዋል። ነገር ግን እናንተ ተሽከርካሪዎችን ስትገዙ ስትጠቀሟቸው አንደኛው ሃይብሪድ ከአንደኛው ሃይብሪድ ምን አይነት ልዩነት አለው የሚለውን ተሽከርካሪዎቻቸው ከሚኖራቸው ኮምፖነንቶች ጀምሮ እያንዳንዱ ጋር ኮመን የምንላቸው ኮምፖነንቶች አሉ፣ ልዩነት ያላቸው አንዱ ጋር ያሉ አንዱ ጋር የሌሉ አንደኛው ሲስተም ላይ ተካተቱ አንደኛው ላይ ያልተካተቱ ደግሞ ስለሚኖሩ እነዚህን ሜን ኮምፖነንት ብዬ የማስባቸውን በጣም በዛ ያሉ ናቸው፣ ግን ቀነስ አድርጊያቸው ወደ 10 የሚደርሱ ሜን ኮምፖነንቶችን ይዣለሁ። እነዚህ ኮምፖነንት እንግዲህ በመጀመሪያ ደረጃ የማስቀምጣቸው ሃይብሪድ የሚባሉ ተሽከርካሪዎች አጠቃላይ ኢንተርናል ኮምበስሽን ኢንጂን አላቸው ወይም ሞተር ብለን የምንጠራው በነዳጅ የሚሰራ ሞተር አላቸው። ይሄን ሞተር ለማንቀሳቀስ ደግሞ ሰልባቴ ወይም ፊውል ታንከር ይኖራቸዋል። ይሄን ኮምፖነንት ሁሉም ሃይብሪድ ሲስተም ያላቸው ተሽከርካሪዎች አላቸው ለመውሰድ እንችላለን። በማይልድ ሃይብሪድ ላይ ኢንጂን አለ፣ በፉል ሃይብሪድ ላይ ኢንጂን አለ፣ በፕላጊን ሃይብሪድ ላይ ኢንጂን አለ፣ በሬንጅ ኤክስቴንደር ኤሌክትሪክ ቬሂክል ላይም ኢንጂን አላቸው። ኢንጂናቸውን የሚያንቀሳቀሱበት ሰልባቴውም አላቸው። በዚህ በአራቱም ካታጎሪ ሁሉም ተመሳሳይ ሊባል የሚችሉ ናቸው ማለት ነው። ሁለተኛው ኤሌክትሪክ ሞተራቸው ነው። ሃይብሪድ የሚባል ተሽከርካሪ ሃይብሪድ ለመባል ከስሙ ስንነሳ የነዳጅና ኤሌክትሪክን አንድ ላይ አዳቅሎ ወይም አጣምሮ ሁለቱን በአንድ ማስኬድ የሚችል ሲስተም ያላቸው ተሽከርካሪዎች ሲሆኑ እነዚህ እንግዲህ ሃይብሪድ ለመባል ግዴታ ኤሌክትሪክ ሞተር ይኖራቸዋል ተብሎ ይታሰባል። በእነዚህ በሃይብሪድ ሲስተሞች አጋጣሚ ደግሞ ካየን ማይልድ ሃይብሪድ የሚባሉ ተሽከርካሪዎች ለምሳሌ እንደነ ቶዮታ ኢንቪንሲብል ሃይብሪድ ተብሎ ማርኬት ላይ አሁን የሚሸጡት፣ ከዛ ውጪ ሃይንዳይ ቱሶን ማይልድ ሃይብሪድ ተብሎ 48 ቮልት ሚል ከሆኑ ጽሑፍ ያላቸው ተሽከርካሪዎች በጣም በብዛት የምታገኟቸው ደግሞ አነስተኛ የሚባሉ ሱዙኪ ስዊፍት እና ዲዛይሮች በሃይብሪድ ተብሎ የሚጠሩ ተሽከርካሪዎች እነዚህ በአጠቃላይ ማይልድ ሃይብሪድ ካታጎሪ ውስጥ የሚካተቱ ናቸው። እነዚህ በኤሌክትሪክ ሞተር ፋንታ አክት የሚያደርግ ወይም ደግሞ እንደ ኤሌክትሪክ ሞተር ሊያገለግላቸው የሚችል ኢንተግሬትድ ስታርተር ጀነሬተር የሚባል ሲስተም አላቸው። ይህም እንግዲህ የሞተሪኖንም ቦታ ይተካል፣ የኤሌክትሪክ ሞተርንም ቦታ ይተካል። እንደ ራሱን ባትሪውን ቻርጅ ለማድረግም የሚያገለግል አይነት ኮምፖነንት ሆኖ በሁሉም የማይልድ ሃይብሪድ ሲስተም ያላቸው ተሽከርካሪዎች ላይ ይገኛል ማለት ነው። እንግዲህ ማይልድ ሃይብሪድ ከሆኑ ተሽከርካሪዎች ውጪ ባሉት ግን ፉል ሃይብሪድ ከሆነ ፕላጊን ሃይብሪድ፣ ሬንጅ ኤክስቴንደር ከሆነ ፉሊ የትራክሽን ሞተር ይኖረዋል ወይም ደግሞ ኤሌክትሪክ ሞተራቸው ተሽከርካሪያቸውን ማንቀሳቀስ የሚችሉበት ተለቅ ያለ ካፓሲቲ ያላቸው ሞተር አላቸው። በካታጎሪ ደረጃ ካየናቸው እንግዲህ ፉል ሃይብሪድ የሚባሉት ተሽከርካሪዎች ፉል ሃይብሪድ ውስጥ ሊካተቱ የሚችሉት
ኢትዮጵያ ማርኬት ላይ የምታገኟቸው በደንብ የተለመዱ ሃዩንዳይ ቱክሶን ሃይብሪድ የሚል ጽሑፍ ያላቸው ተሽከርካሪዎች አሉ። ከዚህ በተጨማሪ ቶዮታ ኮሮላ ክሮስ በደንብ የሚታወቅና ፖፑላር የሆነ መኪና ኢትዮጵያ ውስጥ አለ። ሌላኛው ቶዮታ ራፎርና ቶዮታ ሃይላንደር። አሁን ማርኬት ላይ የምታዩቸው ደግሞ የቶዮታ በቤንዚን የሆኑ ቶዮታ ፕራዶ ላንድ ክሩዘር 250 ሲሪስ ተብሎ የሚጠሩ ተሽከርካሪዎች፣ እነዚህ በፉል ሃይብሪድ ካታጎሪ ውስጥ ሊካተቱ የሚችሉ ተሽከርካሪዎች ማርኬት ላይ እናገኛለን። እነዚህ ተሽከርካሪዎች እንግዲህ የሃይብሪድ ሲስተማቸው ኢንተርናል ኮምበሽን ኢንጂንን ማገዝ ስለሆነ የሚኖራቸው ኤሌክትሪክ ሞተር ካፓሲቲ እንደ መኪናዎቹ ሳይዝ ልዩነት ቢኖረውም ከማይልድ ሃይብሪዶቹ ግን ትንሽ ከፍ ያለ ኤሌክትሪክ ሞተር ይኖራቸዋል። ሪላቲቭሊ ሲታይ ግን ከኢንጂን ማመንጨት ከሚችለው ፓወር አንጻር አነስ ያለ ኤሌክትሪክ ሞተር አጋዥ የሆነ ኤሌክትሪክ ሞተር ይኖራቸዋል። እነዚህ ፉል ሃይብሪድ ተብሎ የሚጠሩ ተሽከርካሪዎች በኤሌክትሪክ ሞተራቸው ስፒዳችን 30 እና 40 ኪሎ ሜትር ፐር አወር በታች ከሆነ ስፔሻሊ ከ40 ኪሎ ሜትር ፐር አወር በታች ከሆነ ባትሪያችን ፓወር የሚኖረው ከሆነ በባትሪው በመታገዝ ብቻ ከ3 እስከ 5 ኪሎ ሜትር እንደየ ባትሪ ካፓሲቲ የተሽከርካሪው ልዩነት አለው። በዛን ያክል ኪሎ ሜትር በኢቪ ብቻ ሊያስጉዙን የሚችሉና ባትሪያቸው ሲያልቅ ደግሞ ከኢንጂንም ከሪጀነሬቲቭ ብሬኪንግም ሪቻርጅ የሚያደርጉበት ሜካኒዝም ያላቸው ተሽከርካሪዎች ናቸው። መጀመሪያ የጠቀስኩላችሁ ማይልድ ሃይብሪድ ተብሎ የሚጠሩ ተሽከርካሪዎች የተሽከርካሪያችንን በሃይብሪድ ወይም ደግሞ በኤሌክትሪክ ሞድ ብቻ አድርገነው ማሽከርከር ብንፈልግ ምንም ሊያግዝ የማይችል ኢንተግሬትድ ስታርተር ጀነሬተር ብቻ ያለው፣ ይሄ ስታርተር ጀነሬተርም የኢንጂን አውቶ ስታርት ሲስተምን ብቻ የሚሰራ ኮምፖነንት ሆኖ ያገለግላል ማለት ነው። በሶስተኛ ላይ የሚገኘው ፕላጊን ሃይብሪድና ሬንጅ ኤክስቴንደሮች ግን ከነዚህ ተሽከርካሪዎች ለየት የሚያደርጋቸው ሙሉ በሙሉ በኤሌክትሪክ ብቻ መነዳት የሚችል ሲስተም ስላላቸው እነዚህ ተሽከርካሪዎች ላይ የሚገኙ የኤሌክትሪክ ሞተር ካፓሲቲያቸው ከኢንጂናቸው ካፓሲቲ ሁሉ ከፍ ያለ ተለቅ ያለ ኤሌክትሪክ ሞተር ካፓሲቲ ይኖራቸው ነው። ብዙ ጊዜ ከቻይና የመጡ እንደነ ቢዋይዲ አይነት ተሽከርካሪዎችን ካያችሁ የኤሌክትሪክ ሞተራቸው ከኢንጂናቸው በሳይዝ ተለቅ ይላል፣ ባትሪያቸውም ተለቅ ያለ ነው። እንግዲህ ሪላቲቭሊ እነዚህ ተሽከርካሪዎች የኤሌክትሪክ ሞተራቸው ተለቅ ያለ ስለሆነ ተሽከርካሪዎቹን ማክሲመም በሚባለው ስፒዳቸው በኢቪ ብቻ ልንነዳ የሚያስችለን ወይም ደግሞ በኢቪ ብቻ መንዳት የሚያስችል አይነት ሲስተም ያላቸው ተሽከርካሪዎች ናቸው ማለት ነው። ለዛ ፕላጊን ሃይብሪድና ሬንጅ ኤክስቴንደር የሚባሉት በኤሌክትሪክ ሞተር ካፓሲቲያቸው ከፍ ያለ ካፓሲቲ ያላቸው ነገር ግን ከፉል ሃይብሪድና ከማይልድ ሃይብሪድ አንጻር ሻል ያለ ዲስታንስ ሊያስጉዙን የሚችል ምክንያቱም በባትሪ ካፓሲቲያቸውም ትልቅ ስለሆኑ እንደዚህ አይነት ሲስተም ያላቸው ተሽከርካሪዎች ናቸው ማለት ነው። ሌላኛው እንግዲህ ኤሌክትሪክ ሞተር ካለ ኤሌክትሪክ ጀነሬተር ብለን የምናስባለ። ምክንያቱም ኢንጂናችን ተነስቶ ባትሪው ሪቻርጅ ማድረግ ካለበት ኤሌክትሪካል ሞተሩ እንደ ጀነሬተር አክት ያደርግና ፓወር ጀነሬት አድርጎ ባትሪያችንን ሪፊል የሚያደርግበት ሜካኒዝም ስላለው ሁላቸውም እንደ ኤሌክትሪክ ሞተርና እንደ ጀነሬተር ሊያገለግል የሚችል ኮምባይንድ የሆነ ሁለት ዲቫይስ ይኖራቸዋል ተብሎ ይታሰባል ማለት ነው። የኤሌክትሪካል ጀነሬተር ሲስተም እንግዲህ በማይልድ ሃይብሪድ ተሽከርካሪዎች ላይ በጣም ካፓሲቲ በጣም ትንሽ የሚባል ካፓሲቲ ያለው ነው። በዛ ካፓሲቲ አማካኝነት የ48 ቮልት ባትሪውን ቻርጅ ማድረግ የሚችልበት ሜካኒዝም አለው። ሌሎቹ ፉል ሃይብሪድና ፕላጊን ሃይብሪዶቹ ግን ሙሉ በሙሉ ባትሪያቸው ከፍ ያለ ሳይዝ ስላለው በደንብ ቻርጅ ማድረግ የሚችልበትን ሜካኒዝም የሚጠቀሙ ተሽከርካሪዎች ናቸው። ለዛ ኤሌክትሪካል ጀነሬተር ይኖራቸዋል ማለት ነው። በአራተኛ ደረጃ የምናስቀምጠው ባትሪ ነው። ሁሉም የሃይብሪድ ተሽከርካሪዎች ላይ ባትሪ እናገኛለን። ባትሪያቸውን በካፓሲቲ ደረጃ ስናይ 48 ቮልት የምንላቸው ወይም ደግሞ ማይልድ ሃይብሪድ ውስጥ የሚካተቱ ተሽከርካሪዎችን ካየን በባትሪ ካፓሲቲ ደረጃ በጣም አነስተኛ ከ0.5 ኪሎ ዋት አወር ያልበለጠ ባትሪ ካፓሲቲ ያላቸው ሲሆኑ ይሄን ባትሪም የሚጠቀሙት የኢንጂን አውቶ ስታርቱን ሲስተም ፕሮፐርሊ ለማከናወን ወይም ደግሞ መኪናችንን አይድል በምናደርግበት ሰዓት ኢንጂን እያጠፉ ልክ አክሰለሬሽን ፔዳል ስንጫን ደግሞ ኢንጂኑ እንዲነሳ የሚያደርጉበት ሜካኒዝም ስላላቸው ቅድም የነገርኳችሁ ኢንተግሬትድ ስታርተር ጀነሬተር ተብሎ የሚጠራው እንደ ጀነሬተርም እንደ ሞተርም አክት የሚያደርግላቸው ዲቫይስ አለ። ያን ዲቫይስ አክቲቬት የሚያደርጉበት ከ0.5 ኪሎ ዋት አወር በታች የሆነ ባትሪ የተገጠመላቸው ተሽከርካሪዎች ናቸው። እነዚህም እንግዲህ ቅድም ጠቅሼላችኋለሁ። ሱዙኪ ዲዛይር፣ ሱዙኪ ስዊፍት፣ ፍሮኔክስ፣ ቶዮታ ኢንቪንሲብል ሃይብሪድ ተብሎ የመጡ ተሽከርካሪዎችም በማይልድ ሃይብሪድ ሲስተም ያላቸው ናቸው። ከዚህ ውጭ ያሉት ቱክሰን በ48 ቮልት የሚል ጽሑፍ ያላቸው አልፎ አልፎ ደግሞ የማርሴዲስ ምርቶችም ኦልዶችም ቢሆኑ ማይልድ ሃይብሪድ ሲስተም ያላቸው 48 ቮልት የሆኑ ተሽከርካሪዎች አሉ። እነዚህ እንግዲህ በባትሪ ካፓሲቲ ደረጃ አነስ ያለ ባትሪ ካፓሲቲ ይኖራቸዋል ማለት ነው። ከኖርማል 12 ቮልት የምንለው ባትሪ ኮመንሊ ሁሉም ጋር ይገኛል። ከ12 ቮልት በተጨማሪ ግን የትራክሽን ባትሪ ብለን የምንጠራው ወይም ደግሞ ሃይ ቮልቴጅ ባትሪ ብለን የምንጠራው በእነዚህ በማይልድ ሃይብሪዶቹ ከ0.5 ኪሎ ዋት አወር በታች የሆነ
አነስተኛ የሆነ ባትሪ ይኖራቸዋል ማለት ነው። እንግዲህ በፉል ሃይብሪዶቹ ደግሞ እንደነ ቶዮታ ኮሮላ ክሮስ እንደነ ራፎር ምናምን ያሉ አይነት ተሽከርካሪዎችን ካየን ቱክሰን ሃይብሪዶችን ካየን ከ2.5 ኪሎዋት አወር ያልበለጠ በእርግጥ እንደ አምራች ካምፓኒዎቹ እንደ መኪናዎቹ ሳይዝ እንደ አቅማቸው ልዩነት ቢኖረውም አብዛኛዎቹ ግን ከ3 ኪሎዋት አወር በታች የሆነ ባትሪ ይገጠምላቸውና እነዚህን ባትሪ ከኢንጂናቸው ቻርጅ ማድረግ ይችላሉ። ከእግርና ከሪጀነሬቲቭ ብሬኪንግ ቻርጅ ማድረግ ይችላሉ። ከዛም ተሽከርካሪዎቻቸው ከ3 ኪሎዋት አወር በታች አለው ምንለው ባትሪ ፉል ቻርጅ ከተደረገ ስፒዳችን 40 ኪሎ ሜትር ፐር አወር በታች ሲሆንና ጀንትሊውን አክሰለሬሽን ፔዳል ተጭነን ስንሄድ ራሱ በኢቪ ሞድ 3-4 ኪሎ ሜትር ሊያስጉዘን የሚችልበት መካኒዝም ያላቸው ተሽከርካሪዎች ናቸው ማለት ነው። ወደ ፕላጊን ሃይብሪድና ሬንጅ ኤክስቴንደሮቹ ስናይ ደግሞ ከነዚህ ከሁለቱ አንጻር ሲታይ በጣም ትልቅ የሚባል ባትሪ ያላቸው በተለይ በፕላጊን ሃይብሪድ ተሽከርካሪዎች ላይ ያለው ባትሪ አነስተኛ ሊባል የሚችለው ከ8 ኪሎዋት አወር ጀምሮ ያላቸው ሲሆን ትልልቆቹ ደግሞ እስከ 50 ኪሎዋት አወር የሚያካተቱ አሉ። በተለይ አሁን ወደ ማርኬቱ እየመጡ ያሉ ተሽከርካሪዎችን ካየን በፕላጊን ሃይብሪድ የሚሰሩ ተሽከርካሪዎች ትልቅ የሚባል ባትሪ ካፓሲቲ የተገጠመላቸው አሉ። በሬንጅ ኤክስቴንደሮቹ ግን ካያችሁ በጣም አቨሬጅ በሚባል ደረጃ ሬንጅ ኤክስቴንደር ቬሂክል የሚካተቱት ኢንጂናቸውን ፓወር ጀነሬት ከማድረግ ውጪ እግርን የመንዳት ስራ ስለማይሰራላቸው ወይም ደግሞ እግር መንዳትን መኪናው ማንቀሳቀስን ስለማይሰራ ሞር ትልቅ የሚባል ባትሪ ነው ያላቸው። ትልቁን ባትሪያቸው በቤት ቻርጅ ማድረግ ይችላሉ። ከዛም በተጨማሪ ከኢንጂናቸውም ቻርጅ መደረግ ይችላሉ። ከሪጀነሬቲቭ ብሬኪንግም ቻርጅ መደረግ ይችላሉ ማለት ነው። በሳይዝ ደረጃ ማይልድ ሃይብሪድ በጣም ትንሽ ነው። ፉል ሃይብሪድ የሚባለው እስከ 3 ኪሎዋት አወር ባትሪ ያለው፣ ፕላጊን ሃይብሪድ የሚባለው ደግሞ ዝቅተኛው ከ8 ኪሎዋት አወር ይጀምርና እስከ 50 ኪሎዋት አወር መሄድ ትችላላችሁ። በሬንጅ ኤክስቴንደር ኤሌክትሪክ ቬሂክል የሚካተቱ ተሽከርካሪዎች ደግሞ በጣም ዝቅተኛዎቹ ከ20 ኪሎዋት አወር ጀምሮ እስከ 80 እና 90 ኪሎዋት አወር ድረስ ያላቸው ተሽከርካሪዎችም አሁን ማርኬት ላይ ይገኛሉ ማለት ነው። እንግዲህ መነሻ ላይ ተሽከርካሪዎች በሲሪየስ ፓራላል እና ሲሪየስ ፓራላል በሚባል ሲስተም ልዩነት አላቸው ስላችሁ ተሽከርካሪዎቹ በኤሌክትሪክና በነዳጁ እግራቸውን የሚያስከረክሩበት መካኒዝም የሚታይ ሲሆን ማይልድ ሃይብሪድ የሚባሉት በፓራላል ሃይብሪድ ውስጥ መካተት የሚችሉ ናቸው። ያ ማለትም የማይልድ ሃይብሪድ ኤሌክትሪክ ሞተር ወይም ደግሞ ኢንተግሬትድ ስታርተር ጀነሬተር ብለን የምንጠራው ኢንጂኑ ሁሌም ተነስቶ ባለበት ኢንጂንን ትንሽ የሚባል እገዛ ለማድረግ ኤሌክትሪክ ሞተሩ አብሮት ይሰራል እንጂ ብቻውን እግር መንዳት ስለማይችል በፓራላል ሃይብሪድ ውስጥ የሚካተት ነው። ፉል ሃይብሪድ ብለን የምንጠራቸው ደግሞ እንደነ ቶዮታ እንደነ ሃዩንዳይ ያሉት የፉል ሃይብሪድ ተሽከርካሪዎች ሲሪየስ ፓራላል የሚባል ሲስተም ያላቸው ናቸው። እነዚህ ሃይብሪድ መካኒዝሞችም ባትሪያቸው የተወሰነ ቻርጅ ሲኖረውና በራሳቸው መንቀሳቀስ የሚችሉበት መካኒዝም ሲኖር ወይም ደግሞ አክሰሱ ሲኖራቸው ፓወር ስፕሊት ዲቫይስ የሚባል አላቸው። ይሄን ፓወር ስፕሊት ዲቫይስ ተጠቅመው ወደ የትኛው ፓወር ያገድላል የሚለውን አይተው በኤሌክትሪክ መኪናው መንቀሳቀስ የሚችል ከሆነ በተለይ ሎ ስፒድ በሆናችሁ ሳይት በኤሌክትሪክ ሞተሩ ብቻ እንድትንቀሳቀሱ የሚያግዛችሁ፣ እናንተ ፍጥነት ፈልጋችሁ ደግሞ አክሰለሬሽን ፔዳልን በደንብ የምትጫኑና የምታፈጥኑት ከሆነ ተሽከርካሪያችሁን ሁለቱንም ሞተሩንም ኤሌክትሪክ ሞተሩንም ኢንተርናል ኮምበሽን ኢንጂኑንም ተጠቅሞ መስራት የሚችልበት እነዚህ በሲሪየስ ፓራላል የሚካተቱ ይሆናሉ ማለት ነው። ከዚህም በተጨማሪ ግን ፕላጊን ሃይብሪድ የምንላቸው ተሽከርካሪዎች እነ ቶዮታ ራፎርን ካያችሁ እነ የቢዋይዲ ምርቶችን ቢዋይዲ ሶንግ ፕላስ ሶንግ ፕሮ ሲላዮን 05 ምንላቸው በዲኤምአይ ሞድ እነ ታንጌል ዲኤምአይ ሞድ ያላቸውን ተሽከርካሪዎች ካያችሁ በፕላጊን ሃይብሪድ የሚካተቱ ስለሆኑ እነዚህ ተሽከርካሪዎችም ላይ ኤሌክትሪክ ሞተሩን ባትሪው ፉል እስከሆነ ድረስ በባትሪው ብቻ አድርገው እንዲያሽከረክር ያደርጉትና ከዛ በኋላ ባትሪያቸው ሲያልቅባቸው ባትሪውን ሪቻርጅ የሚያደርጉበትን መካኒዝም እየወሰዱ ከባትሪና ከኢንተርናል ኮምበሽን ኢንጂን እየተጠቀሙ ኢንተርናል ኮምበሽን ኢንጂን ብቻውንም እየተጠቀሙ ባትሪ ብቻውንም እየተጠቀሙ በሲሪየስ ፓራላል ውስጥ የሚካተት የሃይብሪድ ድራይቭ ትሬን ያላቸው ናቸው ማለት ነው። ሲሪየስ የሃይብሪድ ድራይቭ ትሬን ውስጥ የሚካተቱ ደግሞ ሬንጅ ኤክስቴንደር የሚባሉት ተሽከርካሪዎች ናቸው። እነዚህ ሬንጅ ኤክስቴንደር ብለን የምንጠራቸው ተሽከርካሪዎች ኢንተርናል ኮምበሽን ኢንጂናቸው ፓወር ጀነሬት ከማድረግ ውጪ ተሽከርካሪዎቻችንን ለማሽከርከር ወይም ደግሞ እግርን ለመንዳት የማያገለግሉ ስለሆነ ቀጥታ በኤሌክትሪክ ሞተራቸው ብቻ የሚነዱ ተሽከርካሪዎች ናቸው። እነዚህ በሲሪየስ ውስጥ የሚካተቱ የሃይብሪድ ድራይቭ ትሬን ያላቸው ተሽከርካሪዎች ናቸው ማለት ነው። እንግዲህ በሃይ ቮልቴጅ ባትሪያቸው ደረጃ ካየን እያንዳንዱ ከዝቅተኛዎቹ ጀምሮ ማክሲመም እስከሚባሉ ድረስ አይተናል። ኦልሞስት ኤሌክትሪክ ሞተር ብቻ የሚጠቀሙ የኢቪ ተሽከርካሪዎች ሁሉ ያላቸውን የሃይብሪድ ድራይቭ ትሬን ያካተተ እንደ ሬንጅ ኤክስቴንደር አይነት ያሉ የሃይብሪድ ሲስተም ያላቸው ኮምፖነንቶች ወይ ደግሞ ሲስተሞች ይኖራቸዋል ማለት ነው። እንግዲህ እነዚህ ሃይብሪድ ሲስተም ላይ ሜንሊ
ባትሪያቸውን ቻርጅ የሚያደርጉበት ኤሌክትሪክ ሞተራቸውን ፓወር ሰፕላይ የሚያደርጉበት ሲስተም ስላላቸው ኢንቨርተርና ዲሲ ኮንቨርተር ሁሉም የሃይብሪድ አይነቶች ላይ የሚካተትና ሜን ኮምፖነንት ተብሎ የሚቀመጥ ነው። ያ ማለትም እንግዲህ ተሽከርካሪዎቻችንን ከራሱ ከባትሪ ፓወር ሲያገኝ ከባትሪ የተገኘውን ፓወር ወደ ኤሌክትሪክ ሞተሩ መስጠት፣ እንደገና ከኤሌክትሪክ ሞተሩ የተገኘውን ፓወር ወደ ባትሪው መስጠት፣ ከውጭም ደግሞ ቻርጅ የምናደርጋቸው ፕላጊን ሃይብሪድና ሬንጅ ኤክስቴንደር የሚባሉት ተሽከርካሪዎች እነሱን ከውጭ ቻርጅ ስናደርጋቸው በኦንቦርድ ቻርጀር አማካኝነትም ወደ ውስጥ ፓወር የሚያስገቡበት ሲስተም ስላላቸው እነዚህ ኢንቨርተርና ዲሲ ኮንቨርተር የሚባል ኮምፖነንት ወይም ደግሞ እንደዛ አክት ሊያደርግ የሚችል ኮምፖነንት ተካቶላቸው በዚህ የሚሰሩ ናቸው ማለት ነው። ሁሉም ሃይብሪድ ድራይቭ ትሬን ያላቸው ተሽከርካሪዎች ወይም ደግሞ ሁሉም ካታጎሪ ውስጥ የሚካተቱ ተሽከርካሪዎች እነዚህን ኢንቨርተሮች አላቸው፣ ዲሲ ኮንቨርተሮች አላቸው ማለት ነው። እነዚህ እንግዲህ በአምስተኛ ደረጃ ላይ ሊጠቀሱ የሚችሉ ሜን ኮምፖነንት ብዬ ከያዝኳቸው አንደኛው ነው ማለት ነው። ሌላኛው እያንዳንዱ ሃይብሪድ ሲስተም ካለው ተሽከርካሪ ኢንተርናል ኮምበሽን ኢንጂን በተጨማሪ ሃይብሪዱን ማኔጅ የሚያደርግበት የሃይብሪድ ኮንትሮል ሞጁል ወይም ደግሞ ሃይብሪዱን የሚቆጣጠርበት ኮንትሮል ሲስተም ሁሉም ተሽከርካሪዎች ላይ ይኖራል ማለት ነው። ፕላጊን ሃይብሪድ ቢሆን፣ ማይልድ ሃይብሪድ ቢሆን፣ ፉል ሃይብሪድ ቢሆን፣ ሬንጅ ኤክስቴንደር ኤሌክትሪክ ቬሂክል ቢሆን ይሄን ማኔጅ የሚያደርግበት የሃይብሪድ ድራይቭ ትሬኑን የሚቆጣጠርበት ኮምፒውተር ሲስተም ወይም ደግሞ የሃይብሪድ ሲስተም ኮንትሮል ዩኒት ይኖራቸዋል ተብሎ ይታሰባል ማለት ነው። እንግዲህ ፕላጊን ሃይብሪድ እና በሬንጅ ኤክስቴንደሮቹ ላይ ደግሞ ቻርጂንግ ፖርት እና ኦንቦርድ ቻርጀር እንደ ተጨማሪ ኮምፖነንትነት ይኖራቸዋል። ፉል ሃይብሪድ የምንላቸውና ማይልድ ሃይብሪድ የምንላቸው ተሽከርካሪዎች በውጭ በኩል በሶኬት ቻርጅ ማድረግ የሚችል ሲስተም ስለሌላቸው የባትሪ ካፓሲቲያቸውም አነስ ያለ ስለሆነ እነሱ ላይ ቻርጂንግ ፖርትና ኦንቦርድ ቻርጀር አይኖራቸውም። ነገር ግን ፕላጊን ሃይብሪድና ሬንጅ ኤክስቴንደር የሆኑ ተሽከርካሪዎች ላይ ግን ኦንቦርድ ቻርጀር እንደ ዋነኛ ኮምፖነንት ተካቶላቸው ይሄን ኮምፖነንት በውስጣቸው ይዘው ከውጭ ቻርጅ ስታደርጓቸው ቻርጂንግ ፖርቱ ቻርጁን ይቀበልና ውስጥ ባለው ኦንቦርድ ቻርጀር አማካኝነት ደግሞ ወደ ባትሪው መሄድ የሚችልበትን መካኒዝም ማኔጅ የሚያደርጉበት ሲስተም አላቸው። ለዛ ሁለቱ ፕላጊን ሃይብሪድ የሆኑ ተሽከርካሪዎች ኦንቦርድ ቻርጀርም አላቸው፣ ቻርጂንግ ፖርት ወይም ደግሞ ፕላግ የምናደርግበትን ፖርት አላቸው። ፉል ሃይብሪድ የምንላቸውና ማይልድ ሃይብሪድ የምንላቸው ተሽከርካሪዎች ደግሞ ኦንቦርድ ቻርጀር የላቸውም፣ ቻርጅ ማድረጊያ ፕለግም አይኖራቸውም ወይም ደግሞ ቻርጂንግ ፖርትም አይኖራቸውም ተብሎ ይታሰባል ማለት ነው። ይሄ እንግዲህ በኮምፖነንት ደረጃ ሰባተኛ ላይ ያስቀመጥኩት ዋና ኮምፖነንት ነው። ከዚህ ውጭ ያለው የትራንስሚሽንና ዲፍሬንሻል ሲስተም አላቸው። እነዚህ ተሽከርካሪዎች ፓወር ጀነሬት አድርገው በኢንተርናል ኮምበሽን ኢንጂን ሲሰሩ ማይልድ ሃይብሪድ የሆነ ሲስተም ያላቸው ማንኛውንም አይነት የትራንስሚሽን ታይፕ ሊቀበሉ ይችላሉ። አውቶማቲክ ሊሆን ይችላል፣ አውቶማቲክ ሆኖም በቶር ኮንቨርተር ሊሆን ይችላል፣ በዲሲቲ ሊሆን ይችላል፣ በሲቪቲም ሊሆን ይችላል። ነገር ግን ከፉል ሃይብሪድ ጀምሮ ያሉት ፕላጊን ሃይብሪድ እና ሬንጅ ኤክስቴንደር የሚባሉት ደግሞ ከነሱ ለየት ያለ ሲስተም አላቸው። የፉል ሃይብሪዶቹ ትራንስሚሽን ሲስተም የቶዮታዎቹ ስፔሻሊ ፓወር ስፕሊት ዲቫይስ የሚባል ዲቫይስ የሚጠቀም ሲሆን አብዛኛዎቹ ግን ኤሌክትሪካል ሲቪቲ የሆነ ትራንስሚሽንን የሚጠቀሙ ናቸው። በፕላጊን ሃይብሪድ ያሉት ተሽከርካሪዎችም አብዛኛዎቹ ዴዲኬትድ ሃይብሪድ ትራንስሚሽን የሚባል ትራንስሚሽን ሲስተም የሚጠቀሙ ወይም ደግሞ ኢሲቪቲ ትራንስሚሽን የሚጠቀሙ ሲሆኑ በሲሪየስ ሃይብሪድ የሚሰሩ ሲስተሞች ደግሞ ልክ እንደ ኤሌክትሪክ መኪና ትራክሽን ሞተር ብቻ ኑሯቸው ሲንግል ስፒድ የሆነ ፊክስ ሬሾ ጊርቦክስ አይነት ነገር ይኖራቸውና በዛ አማካኝነት እንደ ሌሎቹ ትራንስሚሽን ሳይኖራቸው ልክ እንደ ኤሌክትሪክ መኪና ሊያገለግሉ የሚችሉበት መካኒዝም አላቸው ማለት ነው። ይሄም እንግዲህ በስምንተኛ ደረጃ ያስቀምጥኩላቸው እነዚህ የሃይብሪድ ሲስተሞች ቢለያዩበት የኮምፖነንት ልዩነት የሚያመጣው ነው። እንግዲህ ሌላኛው ሃይብሪድ የሚባል ተሽከርካሪ ካለ ቻርጅ ማድረግ ከኢንጂን ቻርጅ ሊያደርግ ይችላል። በፖርት በኩል በቻርጀርም ቻርጅ ማድረግ እንችላለን። ከዚህ በተጨማሪ ግን በዋነኝነት ሪጀነሬቲቭ ብሬኪንግ የሚባል ሲስተም ሁሉም ላይ ይካተታል። ይሄ ሪጀነሬቲቭ ብሬኪንግ ሲስተም ተሽከርካሪዎቻችንን ቁልቁለት ላይ በምንነዳበት ሰዓት ፍሬን ጠቆም እያደረግን የምንሄድ ከሆነ ከራሱ ከእግር በሚገኝ ሽክርክሪት ራሱ ሪቻርጅ ማድረግ የሚችልበት መካኒዝም ስላለው ሪጀነሬቲቭ ብሬኪንግ ሲስተም በማይልድ ሃይብሪድም በፉል ሃይብሪድም በፕላጊን ሃይብሪድም በሬንጅ ኤክስቴንደሮችም ላይ የተካተተላቸው ኮምፖነንቱ ነው። ይሄም እንደ ሜን ኮምፖነንት የሚታይ በ9ኛ ደረጃ የተቀመጠ ዋነኛ ኮምፖነንታቸውና ልዩነት የሚያመጣበት ነው ማለት ነው። በ10ኛ ደረጃ ላይ የምናገኛቸው እንግዲህ የኩሊንግ ሲስተም አላቸው። ኩሊንግ ሲስተም ለኢንተርናል ኮምበሽን ኢንጂን የተለመደ የሆነ ኩሊንግ ሲስተም አለ። ከዚህ በተጨማሪ ግን ባትሪያቸውን ኩል የሚያደርጉበት መካኒዝም ይኖራቸዋል። በተለይ የፕላጊን ሃይብሪድ ቬሂክሎች ከሆኑ የኩሊንግ ሲስተማቸው ሊኩዊድ ኩልድም የሆነ አማራጭ ያላቸው ተሽከርካሪዎች በብዛት ስላሉ ልክ እንደ ኢንተርናል ኮምበሽን ኢንጂን ከራዲያተር ውስጥ ማቀዝቀዣ ውሃ ወጥቶ ወደ ኢንጂን ወተር ጃኬት ውስጥ እንደሚገባ እነዚህም
ባትሪያቸው አማካኝነት ወይ በባትሪ ማል ወተር ጃኬት ነገር ተሰርቶላቸው ሰርኩሌት እያደረገ የሚቀዘቅዙበት ሜካኒዝም አለ። ከዛ ውጪ ፉል ሃይብሪድ እና ማይልድ ሃይብሪድ ሲስተሞች ላይ ደግሞ በንፋስና በፋን ብቻ እንዲቀዘቅዙ የሚደረግበት ሜካኒዝም ስላለ ኩሊንግ ሲስተምን በ10ኛ ደረጃ የምናስቀምጠው ወይም ደግሞ በ10ኛ ደረጃ የምንይዘው ዋነኛ የምንላቸው ኮምፖነንቶች ናቸው ማለት ነው። በማይልድ ሃይብሪድ የሚካተቱ ተሽከርካሪዎች አዲስ አበባ ማርኬት ላይ ወጣችሁ የምታገኟቸው እነዚህን ተሽከርካሪዎች እኔ በግሌ ሃይብሪድ ብዬ አልጠራቸውም። ነገር ግን በጣም ትንሽ የሚባል ኤሌክትሪክ ሞተርን የሚተካ ባንለው እንኳን እንደ ኤሌክትሪክ ሞተርና እንደ ስታርተር አክት የሚያደርግ ኢንተግሬትድ ስታርተር ጀነሬተር የሚባል የኤሌክትሪክ ሞተር ይኖራቸዋል። ከዚህ በተጨማሪ ደግሞ ከኢንተግሬትድ ስታርተር ጀነሬተር በተጨማሪ ሃይ ቮልቴጅ ባትሪያቸው በጣም አነስተኛ ከ0.5 ኪሎ አታውር ያልበለጠ ሃይ ቮልቴጅ ባትሪ ኖሯቸው ከዚህ ባትሪ ፓወር እየወሰዱ ለዚህ ባትሪ ፓወር እየሰጡ ተሽከርካሪዎቻቸውን የኢንጂን አውቶ ስታርት ሲስተም ብቻ የሚያሰሩ ያ ማለትም አይድል በሚሆንበት ሰዓት እግራችሁ ከአክሰለሬሽን ፔዳል የሚነሳ ከሆነ ሙሉ በሙሉ ኢንጂንን እያጠፉ ነዳጅን የመቆጠብ ስራ የሚሰሩ ተሽከርካሪዎች ናቸው። በኤሌክትሪክ ሞተራቸው ደረጃ ኢንጂንን ሊያግዙ የሚችሉበት በጣም ማይነር የተባለ ትንሽዬ ጉልበትን አብሮ ፓራላሊ ሰርቶ ሊያግዙበት የሚችሉ ሜካኒዝም አላቸው። ያም የባትሪያችን ፓወር ሲኖረውና አክሰለሬሽን ፔዳልን ምንጫን ሲሆን መጀመሪያ ላይ ያለችውን ፓርት የተወሰነ የማገዝን ሲስተም ያካተቱ ሆነዋል ማለት ነው። እንግዲህ በማይልድ ሃይብሪድ የሚጠሩ ተሽከርካሪዎች ሱዙኪ ዲዛይር ሃይብሪድ ተብሎ የሚጠራውን ማርኬት ላይ የምታገኙት ሱዙኪ ስዊፍት ሃይብሪድ፣ ሱዙኪ ፍሮኔክስ ሃይብሪድ ተብሎ የሚጠራ፣ ሱዙኪ ግራንድ ቪታራ ሃይብሪድ ተብሎ የሚጠራ፣ በቶዮታዎቹ ካየን ደግሞ ቶዮታ ኢንቪንሲብል በሃይብሪድ ተብሎ የሚጠሩ ፒካፖች አሉ። ከዚህም ውጭ ደግሞ በሃዩንዳይ ቱሶን ማይልድ ሃይብሪድ ተብሎ የሚጠራ 48 ቮልት የሚል ከጎን ጽሑፍ ያላቸው ተሽከርካሪዎች ከተማችን ውስጥ የምታገኟቸው ማይልድ ሃይብሪድ ሲስተም ያላቸው ተሽከርካሪዎች ናቸው ማለት ነው። ፉል ሃይብሪድ ውስጥ የሚካተቱ ደግሞ በዋነኝነት ከተማችን ላይ በጣም የነገሰና ጥሩ የሚባል ፐርፎርማንስ ያለው ከ3 ዓመት ወደዚህ ምንም እንከን ሳይታይበት እያገለገለ ያለው ቶዮታ ኮሮላ ክሮስ አለ። ከዚህ በተጨማሪ ቶዮታ ራፎር አለ፣ ቶዮታ ሃይላንደር አለ፣ ቶዮታ ግራንድ ሃይላንደሮች አሉ። አሁን አዲስ የመጡት ደግሞ በቶዮታ ፕራዶዎችም በፔትሮል ሃይብሪድ የሆኑ ኢንጂን ያላቸው ተሽከርካሪዎች አሉ ማለት ነው። ከዚህ ውጪ በሃዩንዳይ ቱሶን፣ ሃዩንዳይ ሳንታፌ ሃይብሪድ ብቻ የሚል ጽሑፍ ያላቸው ተሽከርካሪዎችም ማርኬታችን ላይ የነበሩና ያሉ የምታገኟቸው ናቸው። እነዚህ ተሽከርካሪዎች ደግሞ በፉል ሃይብሪድ ውስጥ የሚካተቱ ናቸው። ባትሪ ካፓሲቲያቸው ከ3 ኪሎ አታወር ያልበለጠ ቢሆንም ሪጀነሬቲቭ ብሬኪንግ ይጠቀማሉ። ኤሌክትሪክ ሞተር፣ ኤሌክትሪክ ጀነሬተር አላቸው። ኤሌክትሪክ ሞተራቸው በካፓሲቲ ደረጃ ትልቅ አይደለም። ለምሳሌ ቶዮታ ኮሮላ ክሮስን ካያችሁ 40 ወይ 45 ኪሎ ዋት የሚሆን ኤሌክትሪክ ሞተር ነው ያለው። በዛ ኤሌክትሪክ ሞተሩ ኢንተርናል ኮምበሽን ኢንጂኑን እያገዘ አብሮ የሚሰራበት ሜካኒዝም አለው። ጉልበት ሲፈለግ ጉልበት በማይፈለግበት ሰዓት ባትሪያቸው ፓወር ሲኖረው ደግሞ ከራሱ ከባትሪ ብቻ ፓወር እየወሰደ አክሰለሬሽን ፔዳላችሁን ጀንተል አክሰለሬት የምታደርጉ ከሆነ 40 ኪሎ ሜትር ፐር አወር ባልበለጠ ስፒድ ውስጥ ባለ ጊዜ 3-4 ኪሎ ሜትር በኢቪ ሞድ ብቻ ሊያስጉዝ የሚችል ሲስተም ያላቸው ናቸው ማለት ነው። እንግዲህ እነዚህ በፉል ሃይብሪድ ውስጥ የሚካተቱ ተሽከርካሪዎች ናቸው። ፕላጊን ሃይብሪድ ብለን የምንጠራቸው ተሽከርካሪዎች ደግሞ አሁን ማርኬት ላይ የምታገኟቸው ኢትዮጵያ ማርኬት ላይ አብዛኛዎቹን የቢዋይዲ ተሽከርካሪዎች በፕላጊን ሃይብሪድ የሚካተቱ የተሽከርካሪ አይነቶች ናቸው። እነዚህም እንግዲህ እነ ቢዋይዲ ሲላዮን 05 እነ ቢዋይዲ ቺም ፕላስ እነ ሶንግ ፕሮ እነ ሶንግ ፕላስ ታንግ ኤል ዲኤምአይ የሚባሉ ዲኤምአይ ሚል ሲስተም ያላቸው ተሽከርካሪዎች በጠቅላላ በፕላጊን ሃይብሪድ ውስጥ የሚካተቱ ተሽከርካሪዎች ናቸው ማለት ነው። ከነዚህ በተጨማሪ እንግዲህ ቶዮታ ራፎር በፕላጊን ሃይብሪድ አሁን 2026 ላይ ዓለም ላይ ፖፑላር የሆነና በጣም ፐርፌክት የተባለ መኪና አምርቶ ለማርኬት ይገኛል። ከዚህ በፊት በነበሩት ሞዴሎች ላይ ራፎር ፕራይም ሚል እዚህ አዲስ አበባ ማርኬት ላይ እንኳን በብዛት ባይመጡ አልፎ አልፎ የሚታዩ ተሽከርካሪዎች ናቸው ማለት ነው። ከዚህ በተጨማሪ የሃዩንዳይ ምርት የሆነ ሃዩንዳይ ቱሶን በፕላጊን ሃይብሪድ አለው። ሳንታፌ በፕላጊን ሃይብሪድ አለው። አሁንም ማርኬት ላይ ማግኘት የምትችሏቸው ተሽከርካሪዎች ናቸው ማለት ነው። ከዚህ በተጨማሪ የመርሴዲስ ምርቶች የሆኑ እነ ጂኤልኢ አይነት እንደዚሁ ፕላጊን ሃይብሪድ ሲስተም ያላቸው ተሽከርካሪዎች ማርኬታችን ላይ ሊታዩ የሚችሉ ናቸው። እነዚህ ተሽከርካሪዎች እንግዲህ አነስተኛ የሚባለው ቢዋይዲ ሺም ፕላስን እንኳን ብታዩ የባትሪ ካፓሲቲው ዝቅተኛው 8.5 ኪሎ ዋት አወር ነው። የመጀመሪያውን ቻርጅ ተደርጎ በኤሌክትሪክ ሞተሩ ብቻ 120 ኪሎ ዋት የሆነ ኤሌክትሪክ ሞተር ነው ያላቸው። በኤሌክትሪክ ሞተራቸው ብቻ የመጀመሪያውን 55 ኪሎ ሜትር ሊያስጉዙ ይችላሉ። ከነሱ ከፍ ያሉት እነ ሶንግ ፕሮ እነ ሲላዮን 05 ካየን ደግሞ እስከ 110 ኪሎ ሜትር የሚያስጉዛሉ። በራሱ በሺም ፕላሶቹም 110ም 200ም ባለው ዘንድ ይወጣ። ነገር ግን ማርኬት ላይ የምታያቸው አብዛኛዎቹ 55 ኪሎ ሜትር ናቸው። እነዚህ ፉሊ በኤሌክትሪክ የመጀመሪያዎቹን 55 ኪሎ ሜትር መሄድ ይችላሉ። አዳዲስ የወጡትን ካየን ደግሞ 300 እና 400 ኪሎ ሜትር ድረስ ሊያስጉዙ የሚችሉ በተለይ አዲስ የወጣው አሁን ወደ ኢትዮጵያ አልገባም እንጂ እንደ ቢዋይዲ ግሬት ታንግ አይነት እንደ ዴንዛ ኤን9 ፍላሽ የሚባሉት አይነት በዲኤምአይ ሞዳቸው ካያችሁ 380 ኪሎ ሜትርን በኢቪ ሞድ ብቻ ሊያስጉዝ የሚችል የፕላጊን ሃይብሪድ ሲስተም ያላቸው ተሽከርካሪዎች ውስጥ የሚካተቱ ናቸው ማለት ነው። እንግዲህ እነዚህ በድራይቭ ትሬናቸው በሲሪየስ ፓራለል ውስጥ የሚካተቱ ናቸው። ኤሌክትሪክ ሞተራቸውን ባትሪው ኤፊሽንቱ ነው። ባትሪው ሙሉ በሙሉ ኖሮት ሲነዳ
በሲሪየስ ሃይብሪድ ሆኖ መቀጠል ይችላሉ። የኤሌክትሪክ ሞተራቸውን ደግሞ ባትሪው ሲደክም ወይ ነው ባትሪው ከውስጡ ሲያልቅ ራሱ ከኢንጂንም ቻርጅ ያደረገ ኢንጂንም ፓወር እየሰጠው ሁለቱንም እያቻቻሉ መሄድ የሚችሉበትን ሜካኒዝም ያካተቱ ናቸው ማለት ነው። በመጨረሻ ላይ የምናገኛቸው ደግሞ ሬንጅ ኤክስቴንደር ኤሌክትሪክ ቬሂክል ተብሎ የሚጠሩ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች ኢትዮጵያ ውስጥ በጣም በብዛት የገቡ አይደለም። ምናልባት ቫተር 07 ተብሎ የሚጠራ የሬንጅ ኤክስቴንደር ቬሂክል ተሽከርካሪ አለ። ይሄም እንግዲህ በሬንጅ ኤክስቴንደር ውስጥ የሚካተቱ ነው። የመጀመሪያውን 180 ኪሎ ሜትር እስከ 260 ኪሎ ሜትር የሚደርሰውን በኢቪ ሞድ ብቻ መጓዝ የሚችሉ ናቸው። ሌሎቹ ሊ አውቶ ተብሎ የሚጠሩት ኤል7 እና ኤል9 በፕላጊን ሃይብሪዶቹ እዚህ ኢትዮጵያ ማርኬት ላይ አልፎ አልፎ የሚታዩ ናቸው። እነዚህ ተሽከርካሪዎችም በሬንጅ ኤክስቴንደር ውስጥ የሚካተቱ ናቸው። ሌሎች እንግዲህ የኢትዮጵያ ማርኬት ላይ በብዛት የሚታዩ ተሽከርካሪዎች ምናልባት በፕላጊን ሃይብሪድ ውስጥ ሊካተቱ የሚችሉ ተሽከርካሪዎች ናቸው። እነዚህም የቢዋይዲ፣ የዚኪር፣ ጄሊ ምርቶች የሆኑ ሌሎችም እንደዚህ የጄቶር ምርቶች የሆኑ ሲዲኤም የሚባሉ ጄቶር ኤል7 የሚባሉ ፕላጊን ሃይብሪድ የሚባሉ ተሽከርካሪዎች አሉ። ከነሱ በተጨማሪ ኤክስ7 ፕላስ በሲዲኤም የሚባል አለ። ሌሎችም ቲ1 ቲ2 ተብሎ የሚጠሩ በፕላጊን ሃይብሪድ ቫሪያንት ያላቸው ጄቶር ምርቶች አሉ ማለት ነው። እንግዲህ በእነዚህ በአሰራራቸውና በሲስተማቸው ደረጃ ደግሞ ከማይልድ ሃይብሪድ፣ ከፉል ሃይብሪድ፣ ከፕላጊን ሃይብሪድ እና ከሬንጅ ኤክስቴንደሮቹ የትኛው ይሻላል ብላችሁ የምትጠይቁ ከሆነ ምንም ጥያቄ ውስጥ የማይገባው ሬንጅ ኤክስቴንደር እና የፕላጊን ሃይብሪድ ቫሪያንት ያላቸው የተሻለ ድራይቪንግ ሬንጅ ስለሚሰጣችሁ እነሱ ከነዚህ በደንብ የተሻሉ ናቸው ማለት ነው። ከነዚህ ዝቅ ካልን ፉል ሃይብሪዶቹ አንጻራዊ ፊውል ኤፊሽንት እና በደንብ ነዳጅ መቆጠብ የሚችሉ ናቸው። ማይልድ ሃይብሪድ የሚባሉት ግን ከኢንተርናል ኮምበሽን ኢንጂን ካላቸው ተሽከርካሪዎች ጋር ብቻ የሚወዳደሩ እንጂ ከነዚህ ከሃይብሪዶች መደዳ ሁሉ ሊሰለፉ የማይችሉ በጣም አነስተኛ የሆነ ኤፊሽንሲ ያላቸው ትንሽ የሚባል ኤሌክትሪክ ሞተር ትንሽ የሚባል ባትሪ ተገጥሞባቸው ማገዝን የሚሰሩ አይነት ተሽከርካሪዎች ናቸው። እንግዲህ ፕላጊን ሃይብሪድ እና ሬንጅ ኤክስቴንደሮቹ ሁለቱም የሚሰሩበት ሜካኒዝም እና እንደዚህ ተሽከርካሪዎቹ በቻርጅ የሚጓዙት ጉዞ ተቀራራቢ ሊባል የሚችል ጥሩ ፍሌክሲብል የሆነ ዲስታንስ ቢኖራቸውም በአሰራርና በሲስተማቸው ግን ሬንጅ ኤክስቴንደር የተባሉ ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪ የሚያመዝኑ ወይም ደግሞ ኤሌክትሪክ ተሽከርካሪ የሚያደሉና የድራይቭ ትሬን ላይ ብዙ ኮምፕሌክሲቲ የሌላቸው ቀላል የሆነ ሲንግል ስፒድ ፊክስድ ሬሾ የሆነ ጊርቦክስ ያላቸው ወይም ኤሌክትሪክ ተሽከርካሪዎች ላይ የምታገኙት አይነት ጊርቦክስ ያላቸው እንደ ኤሌክትሪክ ተሽከርካሪ ማሰብ የምትችሉት ነገር ግን በባካፕነት ፊውል ይዛችሁ ከኢንጂናችሁም ቻርጅ የምታደርጉበት ሜካኒዝም ያለው ተሽከርካሪ ስለሆነ ለኔ እሱን በአንደኝነት ደረጃ አስቀምጠዋለሁ ማለት ነው። ግን ፕላጊን ሃይብሪድ እና ሬንጅ ኤክስቴንደሮቹ መኪናዎቹን ፕራክቲካሊ ሰነዷቸው በተለይ መኪናን ሲነዳ ኢንጂን እያዳመጠ ለሚነዳ ሰው ካያችሁ ከሬንጅ ኤክስቴንደሮቹ ፕላጊን ሃይብሪድ የሆኑ ተሽከርካሪዎቹ በተለይ የባትሪያቸው አቅም ወርዶ አልቆ በኢንጂኑ ብቻ ማንቀሳቀስ ሲጀምሩ ሬንጅ ኤክስቴንደሩ በጣም የሚያስጨንቅና ትልቅ የሚባል የጀነሬተር ጩኸት ያሰማል። የፕላጊን ሃይብሪዶቹ ግን ሲሪየስ ፓራላል የሆነ ሲስተም ስላላቸው በኤሌክትሪክ ሞተሩን በኢንጂኑም ታግዘው በሁለቱም መነዳት ስለሚችሉ ስሙዝ የሆነ ድራይቪንግ ሲስተም ያላቸው ናቸው። ምናልባት የቢዋይዲ ተሽከርካሪዎችን የምታሽከረክሩ ሰዎች ካላችሁ ግን የቢዋይዲ እንደዚህ በሲሪየስ ፓራላል ውስጥ የሚካተት ቢሆንም አብዛኛውን የሚያመዝነው ወይም ደግሞ የሚያደላው ወደ ሬንጅ ኤክስቴንደር ስለሆነ ነው ሲስተማቸው። ለዛ ተሽከርካሪዎቻችሁ ባትሪው አልቆባችሁ ስትነዱ አንጻራዊ እነ ቶዮታን ካያችሁ እነ ቶዮታ ራፎር አሁን ማርኬት ላይ የምታገኟቸው እነ ሃይንዳይ ፕላጊን ሃይብሪዶቹን ብታዩቸው እነዚህ ተሽከርካሪዎች በኤሌክትሪክ ሞተሩም በኢንጂኑም ተጋግዘው ስለሚሰሩ ከጉልበትና ከምቾት ከመንዳት አንጻር ካያችሁት በደንብ የፕላጊን ሃይብሪዱ ሻል ያለ ነው። ነገር ግን ከተማና ከተማ አካባቢ የሚያዘወትር ካለ በተለይ በሬንጅ ኤክስቴንደር የሆኑ ተሽከርካሪዎች የድራይቪንግ ሬንጃቸው በጣም ረዘም ያለ አሁን አዳዲስ የወጡት ከ400 ኪሎ ሜትር በላይ መሄድ የሚችሉ ባለፈው የሰራውላችሁ ቪዲዮ ነበር። ምናልባት ቲክቶክ ላይ ካያችሁ እነ ሊፕ ሞተር ዲ90 አይነት ያሉ ተሽከርካሪዎች ሬንጅ ኤክስቴንደር ቬሂክል ናቸው። 450 ኪሎ ሜትሩን በኢቪ ብቻ መጓዝ የሚችል ሲስተም ያካተቱ ናቸው ማለት ነው። አዳዲሶቹ አይታቸው የምታውቁ ከሆነ ደግሞ የቮልስዋገን አይዲ ኢራ 9ኤክስ ተብሎ የሚጠራውን ተሽከርካሪ እሱም ከ400 ኪሎ ሜትር በላይ መንቀሳቀስ ወይም ደግሞ መሄድ የሚችል ነው። ዚኪር 9ኤክስ ብለን የምንጠራውን ተሽከርካሪ ልክ እንደዛው ረዘም ያለ ዲስታንስ ያለው ስለሆነ መኪናዎችን እንደ ኤሌክትሪክ ተሽከርካሪ ፊል ማድረግ ትችላላችሁ። ነገር ግን እንደ ባካፕነት ባትሪው ያልቀባችሁ ኢንተርናል ኮምበሽን ኢንጂን እየተነሳ መኪናችሁን ቻርጅ የሚያደርግበት ሜካኒዝም ስላለ እነሱ ለኔ የተሻሉ ናቸው የሚል ሐሳብና አስተያየት ነው ያለኝ ማለት ነው። እንግዲህ በዚህ ላይ የምታረሙኝ የምታስተካክሉ ነገር ካለ ኮመንት ስር መጻፍ ትችላላችሁ። ለቀጣይ ደግሞ በዚህኛው ርዕስ ዙሪያ በደንብ እንወያይበት የምትሉት ነገር ካለ አሁን በዛ ስላለው 4 ስለሆኑ እንግዲህ በቻልኩት ያክል ፈጠን እያልኩ ነው እንዳይረዝምባችሁ ቪዲዮ እየሰራሁላችሁ መበተን አለበትና አንድ በአንድ ማየት አለብን ካላችሁ ኮመንት አድርጉልኝ። ስለሌላም ርዕስ እናወራ የምትሉኝ ነገር ካለ ኮመንት ማድረግ ትችላላችሁ። ዩቲዩብ ቻናላችን ያልተቀላቀላችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ። መልካም ጊዜ